ከዚህ በፊት መጽሐፍ ማንበብ ብዙም ከማይወዱ ሰዎች መካከል ነበርኩ። ነገር ግን እኔ የምፈልጋቸውን ሰዎች ስመለከት ወደፊት ለሆናቸው የምፈልጋቸውን ሰዎች በተደጋጋሚ ሪሰርች ሳደርግ አብዛኞቹ በሚባል ደረጃ መጽሐፍትን ያነባሉ። ስለዚህ ግዴታ መጽሐፍ መጀመር እንዳለብኝ ተሰማኝና መጽሐፍቶችን በፈለግ ጀመርኩ። ከዚህ በፊት ያው ሃይ ስኩል እያለሁ አንዳንድ ወለድ መጽሐፎችን አነብ ነበረ በተቻለኝ አቅም። ነገር ግን ከዛ በኋላ ግን ሰርች ሳደርግ የሚያነቡት መጽሐፍ የቢዝነስ መጽሐፍ፣ የኢንቨስትመንት መጽሐፍ እና ሰልፍ ዲቨሎፕመንት መጽሐፍ ነው። እንደዚህ አይነት መጽሐፍ ደግሞ እኛ ሀገር በአማርኛ ብዙም የሉ። መጀመሪያ አካባቢ እንግሊዝኛ መጽሐፍ ስጀምር ስትራግል ያደረጉኝ ነገሮች መካከል እኛ ሀገር በቂ የሆነ መጽሐፍ በአማርኛ የተተረጎመ መጽሐፍ አናገኝም። እንደዚህ አይነት ነገር ላይም ብዙ የተጻፈ መጽሐፍ አናገኝም። ብዙ ጊዜ እኛ ሀገር የሚጻፈው ልብ ወለድ እና እንደዚህ የመሳሰሉት ነገሮች ስለሆነ ማለት ነው። መጽሐፍ ማንበብ ስጀምር የተቸገርኩባቸው ነገሮች እንዴት ደግሞ ሶልቭ እንዳደረግኳቸው ደግሞ አሁንም ድረስ ደግሞ የምጠቀምበትን እያንዳንዱን ስትራቴጂ የምነግራቸው ይሆናል። በቪዲዮ መጨረሻ ላይ ደግሞ ለቢግነር የሚሆኑ 4 መጽሐፎችን ሪከመንድ አደርጋችኋለሁ። እኔ ቢዝነስ እንድጀምር ያደረጉኝን እናንተም ደግሞ ቀጥታ ወደ ቢዝነስ እንድትገቡ ኦር ደግሞ ረጅም ሎንግ ተርም ፕላን ይዛችሁ እንድትሰሩ የሚያደርጓችሁ መጽሐፍቶች ናቸው። ሀይ ኢዮስያስ እባላለሁ። ዲጂታል ማርኬተር ነኝ። ዲጂታል ማርኬቲንግ ላይ ይሄን ያህል ረጅም የሚባል ጊዜ ባልቆይም ነገር ግን የተለያዩ ሰዎችን ኮንሰልት የማድረግ እድል አግኝቻለሁ። አሁን ላይ የተለያዩ ኦንላይን ቢዝነሶችን ፊጋር አውት እያደረኩኝ አንዳንዶቹን ደግሞ ይዤባቸው እየቀጠልኩ አንዳንዶቹን ደግሞ ፌል እያደረኩባቸው እገኛለሁ። ከዚህ በኋላ ከኔ ጋር በሚኖረን ጆርኒ ስለ ኦንላይን ቢዝነሶች እያንዳንዱን ነገር ስቴፕ ባይ ስቴፕ እያንዳንዱን ነገር የምናየው ይሆናል ማለት ነው። ይሄን ቪዲዮ እስከ መጨረሻው ማየት እንዳትረሱ። ሌትስ ጎ ወደ ቪዲዮ። እዚህ ጋር የምታያቸው መጽሐፍት እንግዲህ ሁሉም በሚባል ደረጃ እንግሊዘኛ ናቸው። ያው አንዳንድ የተተረጎሙ መጽሐፍት አሉ። እዚህ ጋር ያሉት እንዳለ ያው ከዚህ በፊት ያነበብኳቸው መጽሐፎች ናቸው። ያው ብዙም አይደሉም፣ ትንሽ ናቸው። ብዙ ይመስላሉ ሲታይ እንጂ ብዙም አይደለም። ያው የሚቆጠር ነው በቁጥር። ዛሬ ቪዲዮአችን የምናየው አቶሚክ ሃቢትን መጀመሪያ ያነበብኩት መጽሐፍ አቶሚክ ሃቢትን ነው። ያው ቀልድ መጽሐፍ መስሎ የነበረ ቀልድ ስላችሁ የሆነ እንደዚህ ዲቴል ነገር ያገኝበታለሁ ብዬ አልጠበኩም ነበረ። ግን ከዛ በኋላ ካነበብኩት በኋላ ግን በጣም ብዙ የሚባሉ ነገሮችን አግኝቼበታለሁ። ነገር ግን በእንግሊዝኛ ሳነበው በጣም ስትራግል አድርጌ ነበረ፣ በጣም ከምታስቡት በላይ ማለት ነው። ምክንያቱም እንደ ኢትዮጵያ ለሚኖር ሰው ብዙም እንግሊዝኛ ደግሞ ከዚህ በፊት አውርቶ ለማያውቅ ሰው ቋንቋው ላልሆነ ሰው ስቶሪውን መረዳት እያንዳንዱን ቃላት መረዳት በጣም አዳጋች ነው። ብዙም ደግሞ እንግሊዝኛ ደግሞ ቤዝመንት ደግሞ ከሌላችሁ ደግሞ በራሳችሁ ነው ብዙ ነገሩን ቢውልድ አፕ የምታደርጉ። ስለዚህ መጀመሪያ ላይ በጣም ስትራግል አለው። ስቶሪውን ላትረዱ ትችላላችሁ። ስለምን እንደሚያወራ ላትረዱ ትችላላችሁ። አዳዲስ ቋንቋዎችን ይጠቀማል እና በዛ ምክንያት በእንግሊዝኛ መጽሐፍ ማንበብ እስኪያስጠላኝ ድረስ ሙሉ አነበው ነበር። ግን ምንም አላገኝበትም ነበር። ከምታስ ምንም ሳላገኝበት ግን እጨርሰው ነበረ። ግን ምንም አላገኝበትም ነበር። ከዛ በኋላ ግን የሆነ ነገሮችን ሪላይዝ እያረኩ መጣው። ከዛ በኋላ ያው ማስተካከላቸውን ነገሮች ማስተካከል ጀምሮ በዛሬ ቪዲዮአችን አቶሚክ ሃቢትን እንዴት ብዬ እንደማነበው እንግሊዝኛ ነው እንዴት ብዬ እንደማነበው ለእናንተም ደግሞ በሚቀላችሁ መልኩ እንዴት ቻትጂፒቲን ተጠቅመን እንዴት እንደምናነብ እናያለን። እንደተለመደው ቻትጂፒቲ ጋር እንገባለን። ቀጥታ ቻትጂፒቲን ክሊክ እናደርገዋለን። እዚህ ጋር አስክ የፈለግነው መጠየቅ እንችላለን። ግን ለዛሬ ያዘጋጀሁላችሁ ፕሮምፕት አለ። እሱን ፕሮምፕት ቀጥታ መጠቀም ትችላላችሁ። በጣም ዲቴይል ፕሮምፕት ነው። የተለያዩ መጽሐፍቶችን ማንበብ ብትፈልጉ በቀላሉ ማንበብ እንድትችሉ የሚያሳያችሁ ፕሮምፕት ነው። ለምሳሌ ያክል እዚህ ጋር ነው ፕሮምፕቱ ያለው። ያው እንትኔ ላይ ያስቀመጥኩት ጎግል ዶክመንቱ ላይ እዚህ ጋር ምንድነው የሚለው እንትኑ የተዘጋጀው ፕሮምፕቱ የተዘጋጀው ለቢግነር ነው እና ቢግነር ሪደር ነው። እዚህ ጋር ራሱ የሚለው ሪዲንግ እንግሊሽ ቡክ ቢግነር ኦር ሰምዋን ኒው ቱ ሪዲንግ እንግሊሽ ቡክ ከዚህ በፊት እንግሊዝኛ አንብቦ ለማያውቅ ከዛ እዚህ ጋር ቡኩን ኢንሰርት አድርጉለታላችሁ። ለምሳሌ አሁን የምንሰራው አቶሚክ ሃቢት አይደል? እዚህ ጋር አቶሚክ ሃቢት ብለን ነው የምናስገባው። ከዛ በኋላ ይሄንን ኢንስትራክሽን ከዛ ቀጥታ የምናደርገው ሁሉንም ሰሌክት እናደርገዋለን። ከዛ ኮፒ እናደርገውና ቀጥታ ወደ ቻትጂፒቲያችን እንመጣለን። ቻትጂፒቲ ላይ መተን ፔስት ነው የምናደርገው። ከዛ መተን እዚህ ጋር ቡክ ኢንሰርት ቡክ የሚለው ቦታ ላይ እዚህ ጋር መተን ቡክ ታይትል እዚህ ጋር አቶሚክ ሃቢትስ ጄምስ ያው እንትኑን ባጽፉም ችግር የለውም። ግን
ለክላሪቲ ያክል ከዚህ በፊት ያው ብዙ የጻፉ ስላሉ ለክላሪቲ ያክል ጀምስ ክሊር ብላችሁ መጥቀስ ትችላላችሁ። ከዛ በኋላ ልክ በዚህ መንገድ አሬንጅ ካረጋችሁ በኋላ ሴንድ ታረጉታላችሁ ማለት ነው። አዛ ሪላይዝ ያግና አሁን በደንብ እንትን ይሰጣችኋል ማለት ነው። ለምሳሌ እዚያ ሲምፕል ኢንትሮዳክሽን ኦፍ ዘ ቡክ አቶሚክ ሃቢትስ ኢዝ ኤ ሰልፍ ሄልፕ ቡክ። ስለዚህ መጽሐፉ የሚያወራው ስለዚህ ነው። ኢንትሮዳክሽኑ እያያችሁት ነው። ሲምፕል እንግሊዝኛ የተጠቀመው ኤቭሪ ፐርሰን ይህንን አይቶ ያው መረዳት ይችላል። ቀጥታችን ምንድነው የምታደርጉትና ሰሌክት ታደርጉና ከዚህ ጀምሮ ያለውን ሰሌክት ወልትሉና እችን ታጠፏታላችሁ። ኦኬ መጨረሻ ላይ ያለውን ደግሞ እንደዚህ ታጠፉታላችሁ። ከዛ ኮፒ ትሉትና እዚህ ጋር ቀጥታውን ወዴት ነው የምንሄደው? አሁን ቀጥታ ወደ እንትናችን እንሄዳለን፣ ወደ ጉግል ዶክመንታችን እንሄዳለን። ከዛ እዚህ ጋር ኒው ዶክመንት እንለውና ቀጥታ ምንድነው የምናደርገው? እዚህ ጋር ስሙን አሬንጅ እናደርገዋለን። አቶሚክ ሃቢት ሰመሪ ብለን ሴቭ እናደርገዋለን። ከዛ እዚህ ጋር እንመጣና ፔስት እናደርገዋለን። ቀደም ከቻትጂፒቲ የተቀበልነው ማለት ነው። ቡክ ኦቨርቪው ምናምን የሚሉትን ያው እናንተ እንትን ማድረግ ትችላላችሁ፣ ማሰማመር ትችላላችሁ በሚመቻችሁ መልገድ። እነዚህን ቡክ እንትን ምናምን የሚሉትን ምናምን ማሰማመር ትችላላችሁ፣ ልክ እናንተ በሚመቻችሁ ወይ ማለት ነው። ልክ ይሄንን እንደዚህ ካረጋችሁ በኋላ እዚህ ጋር ካስቀመጣችሁት በኋላ ይሄንን ዲቴል ታነቡታላችሁ ማለት ነው። በቃ በቀጥታ ይሄንን እዚህ ጋር ያለውን ነገር በቃ በዲቴል ለማንበብ ሞክሩ። በተቻላችሁ አቅም እዚህ ጋር ያለውን ነገር በደንብ ለማንበብ ሞክሩ። ከዛ በመሃል ጥያቄ ካላችሁ ጥያቄ ጠይቁ። ከዛ በኋላ ነው ወደ ሙሉ መጽሐፉ የምትሄዱት። ለምሳሌ ያክል ከዚህ በፊት ያነበብኳቸው ብዙ መጽሐፍቶች አሉ። ለምሳሌ በዚህ መንገድ ለምሳሌ The Laws of 20 ማርኬቲንግ የሚል ለምሳሌ በሞጁል ነው የከፋፈለው። 22 Laws of ማርኬቲንግ ናቸው እነዚህ መጽሐፎች። መጀመሪያ ሰመሪ ነው ይሄ። አሁን እንደምታዩት እንግዲህ የቡክ ሰመሪ ነው። ይሄ ሁሉ እንግዲህ ቡክ ሰመሪ ነው። ልክ ይሄ ሁሉን መጽሐፍ ካነበብኩ በኋላ በመሃል ምንም አይነት ኩዌስችን አይኖርብኝም። የተለያዩ ኩዌስችኖች ቢኖርብኝ መጽሐፉን ሳነብ ከዚህ በፊት ስላነበብኩት ያው ይገባኛል ቀጥታ። በዚህ መንገድ እንግዲህ ቡክ ሰመሪውን ካያችሁ ቀጥታ የምትሄዱት ወደ ሙሉ መጽሐፉ ነው ማለት ነው። ቀጥታ ሙሉ መጽሐፉን እያንዳንዱን እየገባችሁ ታነቡታላችሁ። ከዛ በኋላ አዲስ ወርድ ብዙም አይኖርባችሁም። ብዙ መጽሐፍቶችን በዚህ መንገድ ዲቴል ማንበብ ትችላላችሁ ማለት ነው። አሁን ላይ ያነበብኩት ያለሁት መጽሐፍ ኦልሞስት ልጨርሰው ነው። የዩቲዩብ ሚስጥሮች የሚለውን የአቤል መጽሐፍ ነው። ከምታስቡት በላይ ኤሎት ኦፍ ቲንግ ነው የተጠቀምኩበት። ዩቲዩብ ላይ መጀመር የምትፈልጉ ልጆች፣ እየሰራችሁ ራሱ ላላችሁ ልጆች ዲቴል ነው የሚያወራው። ቻናል ክሬት አድርገን ሞኔታይዝ ሆኖ ብር እስከ መቀበል እስከ ደረጃ ድረስ ያለውን ዲቴል የሆነ ኮንሰፕት ነው የሚያወራው። ማለት እኛ ሀገር እንደዚህ አይነት መጽሐፎች ብዙ አልተለመዱም እና በሀገራችሁ ልጅ ደግሞ እንደዚህ አይነት መጽሐፎች ስታገኙ በጣም አሪፍ ነው። ቀጣይ ቪዲዮ ላይ ይሄንን መጽሐፍ ሰመሪ የምሰራላችሁ ይሆናል። ቀጣይ ቪዲዮ ላይ እንግዲህ ይሄንን መጽሐፍ ሰመሪ እንሰራለን። ያገኙባቸው ነገሮች ምንድናቸው፣ እንደ መጀመሪያ እትም ደግሞ መስተካከል ያለባቸው ነገሮች፣ አንዳንድ ነገሮች ምንድናቸው የሚለውን ነገር እናያለን ማለት ነው። መጨረሻ ነግራችኋለሁ ያልኳችሁ ነገር ነበረ። 4 ቢግነር መጽሐፎችን ሪከመንድ አደርጋችኋለሁ ብያችሁ ነበር። የመጀመሪያው መጽሐፍ ሹዱግስ የሚለው ነው። በጣም የሚገርም መጽሐፍ ነው። ያው ናይክ እንዴት እንደተመሰረተ ነው። $150 እንዴት ናይክ እንደተመሰረተ የሚያወራ መጽሐፍ ነው። ይህንን መጽሐፍ ብታነቡት በጣም ሪከመንድ አደርጋችኋለሁ። ሁለተኛው ደግሞ አቶሚክ ሃቢት ነው። ኦብቪየስሊ ይህንን መጀመሪያ ብታነቡት አሪፍ ነው። ልማዳችሁን መጀመሪያ ትገነቡና ከዛ በኋላ ደግሞ ካምፓኒዎች እንዴት ይከፈታሉ የሚለውን ነገር፣ እንዴት ደግሞ ምን ያህል ስትራግል አለው የሚለውን ነገር ደግሞ በዚህ መጽሐፍ ትረዳላችሁ። ያው አቶሚክ ሃቢትን በአማርኛም አብቤያለሁ ከዚህ በፊት። መጀመሪያ በእንግሊዝኛ ያነበብኩት፣ ከዛ በኋላ በአማርኛ ያነበብኩት። አማርኛ ቅጂ ካላቸው በጣም ናይስ ነው። በቃ ኩል ነው፣ በአማርኛ ማንበብ ትችላላችሁ። ግን ቅጂ ከሌላቸው ግን በቃ እንግሊዝኛውን እንደምንም ብላችሁ የሆነ ነገር ብትረዱ በአማርኛ ከሌለው ማንበብ ይኖርባቸዋል። ለምሳሌ ይሄ መጽሐፍ አማርኛ የለውም፣ ጀስት እንግሊዝኛውን ብቻ ነው ለማንበብ የሞከርኩት። ሌላኛው ደግሞ ሪች ዳድ ፑር ዳድ ነው። ሀብታም የመሆን ጥበብ ነው። ጀስት ይሄንን ሪች ዳድ ፑር ዳድንም በእንግሊዝኛ በፒዲኤፍ ያነበብኩት።
ከዛ በኋላ እሱን ከጨረስኩ በኋላ ያገኘሁት ነገር ብዙም ስለሌለ ቀጥታ በአማርኛ ነበርኩት። በጣም የሚጠቅማችሁ ካሉ ያው በአማርኛ ታነቧቸው ችግር የለውም። ግን እንግሊዘኛውንም ደግሞ ከሌላቸው ደግሞ ግዴታ ያው በእንግሊዘኛ ማንበብ ስለሚኖርባችሁ ማለት ነው። ሌላኛው ደግሞ the richest man in the Bible ነው። ስለ ባይብሎናውያን ዊዝደም እንዴት ነው ገንዘብን ኪፕ የሚያደርጉት፣ እንዴት ነው ኢንቨስት የሚያደርጉት፣ ስለ ገንዘብ የሚያወራ ነው። እንዴት ገንዘባችሁን ኮንትሮል እንደምታደርጉ ሂስቶሪ ነገር ነው። በጣም የሚገርም ሂስቶሪ ነው ያለው መጽሐፉ እና ይህንን መጽሐፍ ደግሞ በአራተኛ ደረጃ ብታነቡት ሪከመንድ አደርጋችኋለሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። አይኖ በጣም ብዙ ነገር እንደተጠቀማችሁበት። ቻናላችን ሰብስክራይብ አድርጉ። እዚህ ቻናል ላይ በጣም ብዙ ነገሮችን የምናወራ ይሆናል ማለት ነው። አብዛኛው ሰው ይመለከታል፣ ነገር ግን ሰብስክራይብ እያደረገ አይደለም። ቻናሉን የምትመለከቱ ሰዎች ቻናሉን ሰብስክራይብ አድርጉ። ከዚህ በፊት ኦንላይን ለመስራት ምን ያህል እንግሊዘኛ ያስፈልጋል፣ እንዴት ደግሞ ያንን እንግሊዝ ሌቭል ቢልድ እንደምናደርገው የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ እንገናኝ።